በኋላ ወደ ረጅም ተራራ ወጣው። ነገስታትን ድል በማልነሳበት በቤተ መቅደስ ቢሆን ድል ነሳኝ እንጂ ነገስታትን ድል በምነሳበት በተራራ ቢሆን መቼ ድል ይነሳይ ነበር የሚለውን ፈቃዱን አውቆ ሄደለት። የዓለምን መንግስታት ሁሉ ክብራቸውን አሳይቶ ደፋር ነውና ወድቀህ ብትሰግድልኝ ይህን ሁሉ ሰጣለሁ አለው። ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱን ብቻ አምልክ ተብሎ ተጽፏል ብሎ አባረረው። ይህንን የፍቅረ ነዋይ ፈተናም ድል ነሳው። እናንተም እነዚህን 3 ታላላቅ ፈተናዎች ድል ንሷቸው ሲል ከኋላዬ ዞር በል ብሎ በኋላ ከሚነሱ ከምእመናን ሁሉ አባረረው። እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። ከዚህ በኋላ በአይሁድ ላይ አድሮ እስኪያሰቅለው እስከ ዕለተ ዓርብ ድረስ ተወው። ጌታችን ኢየሱስ ክርስቶስ ወደ ገሊላ ተመለሰ። ወንጌልን ማስተማር ሲጀምር ዕድሜው 30 ዓመት ሆኖት ነበር። በምኵራብ እየገባ ያስተምር ነበር። ሁሉም ከትምህርቱ የተነሳ ይገረሙ ይደነቁ ነበር፣ ያመሰግኑትም ነበር። ቃሉን የሚሰሙት የሚከተሉት በረከቱ። ከሮማውያን ቀኝ ግዛት ነፃ ያወጣናል ብለው የጠበቁ የእስራኤል ዘነፍስ መድኃኒትን የናፈቁ በደዌ ሥጋ በደዌ ነፍስ የተያዙ በበሽታ የሚማቅቁ ተስፋ ያጠራቸው የምስራቹን ለመስማት 5 ገበያ የሚሆን ሕዝብ ይከታተለዋል። ጌታ በምድር በተመላለሰበት ጊዜ እጅግ ብዙ ድንቅ ተአምራት አድርጓል። በአንድ ሀገር ሳለ ሁለንተናው በለምጽ የተያዘ ሰው አገኘ። ወደ ጌታችን ኢየሱስ ክርስቶስ ቀርቦ ሰገደለት። ግንባሩን መሬት አስነክቶ ማለደው። አቤቱ ከወደድክ እኔን ማዳን ይቻልሃል አለው። የሰው ልጆችን ማዳን የሚወድ ጌታ እወዳለሁ ንጻ አለው። ያን ጊዜውኑ ለምጹ ለቀቀው። እንደ አዲስ ተፈጥሮ ገላው የሚያበራ ሆነ። ደዌው ፈጽሞ ለቀቀው። ለማንም እንዳትናገር ተጠንቀቅ፣ ሄደህ ራስህን ለካህን አሳይ፣ ስለ መዳንህ መባ አቅርብ ብሎ አዘዘው። የሚከተሉት በረከቱ። ብዙ ሕዝብ